አቶ ዳኝ አንድ ነገር ላማክር ነበር። እኔም ልጠራ አስቤ ነበር። ትምህርት ቤት ሰራ ተብሎ ይጨበጨብለታል፣ ይወራለታል ስለሱ ስም። አቶ አዲስ አቶ ዳኝ እኛስ እንዴት ነው ህብረተሰቡን የሌባ ገንዘብ ነው አትቀበል ማለት የምንችለው? ሶስተኛ ተከሳሽ ወይዘሮ አለማየሁ በ18 ዓመት ጽኑ እስራትና በ60,000 ብር እንዲቀጡ ፍርድ ቤቱ ውሳኔ አስተላልፏል። ይሄንንም ያጋለጡት እነኛ ውርጋጥ ጋዜጠኞች ናቸው። የነገርኩ ከፖሊስ ጋር እየተጋፉ ነው አሉ ያጋለጧቸው። አቶ ዳኝ ብሩን እኮ ይገባኛል። ብሩን እኮ ህብረተሰቡ ከሱ ኪስ እንደሚወስዱት አያውቅም ልትለኝ ነው አይደለም? ምናልባት ልጅቷ የስትየዋ ቃል አቀባይ ልትሆን ትችላለች። አሁንስ አቶ ማረጉን ለማጋለጥ በቂ ምክንያት የለሽ? አራጣ አበዳሪው ሰውዬ ነገ እንችንም አቶ ዳኝንም አናገራቸዋለሁ። እና እስካሁን ድረስ ምንም አልሰማችሁ? ምን ሆነ? ይቅርታ የኔ ወንድም፣ ውብሸት የሚባልስ ታውቃላችሁ? እዚህ አካባቢ ነበር የሚውለው። ውብሸት እንዴ? ምን ነው ላንተ? ወንድሜ ነው። እና እስካሁን ድረስ ምንም አልሰማችሁ? ምን ሆነ? ያው በበረሃ በኩል ወደ ሊቢያ ሄደዋል። ከሱ ጋር የሄዱ ሰዎች ሊቢያ እስር ቤት እንዳሉ ሰምቻለሁ። ምን ያህል ጊዜው ነው? 5 ወር 6 ወር ይሆናል። ደላሎቹን ወይ የላኳቸውን ሰዎች ታውቃላችሁ? ምናልባት ያሉበትን ነገር የሚነግሩን ከሆነ እባካችሁ ከፍላችኋለሁ። እሺ በቃ ና እናሳይ። እሺ ከዚህ በላይ ኤልያስን መጠበቅ ያለብን አይመስለኝም። ስብሰባችንን እንጀምር። ይቅርታ ስላረፈርኩኝ የሐኪም ቀጠሮ ስለነበረኝ። አሁን እንዴት ነው? ደህና ነህ? አዎ ደህና ነኝ። ስብሰባው መጀመር እንችላለን። ጥሩ። እንግዲህ ለዛሬ በያዝነው አጀንዳ መሰረት በዚህ በጀመርነው የአራጣ አበዳሪዎች የኢንቨስቲጌሽን ስራ ለምን ብዙ መራመድ እንዳልቻልንና በአንዳንድ የዲሲፕሊን ጉድለቶች ላይ ውይይት እናደርጋለን። እንግዲህ እንደምታውቁት ይህንን የአራጣ አበዳሪዎችን በተመለከተ ይሄ ነው የሚባል የሚጨበጥ ውሃ የቋጠረ ነገር አላከናወንም። ምንድን ነው ችግሩ? የቱ ጋር ነው እንቅፋት የሆነብን? እንዴት መሻገር አለብን የሚለውን ነገር የሚሰማችሁ
እንወያይበታለን። ሀረግዬ አሁንም ተቀይመሽኛል? ደጋግሜ ስደውልልሽ አታነሽም ስልክሽን። ትዝታ አሁን ምንም ጊዜ የለኝም። ለምን እንደፈለግሽ ንገሪኝና ቶሎ ወደ ቤት መመለስ አለብኝ። እሺ ግን ትናንትና አብሮሽ የነበረው ሰውዬ የምር ባልሽ ነው? ባሌ ባይሆን ቤት ምን ይሰራል? ቆይ ትተዋወቃላችሁ ልበል? አዎ እኔም ማውቀው ግን ተስፋዬን ነው። ብቻ እሱን ተውና አሁን ወደ መጣውበት። እንዴ ቆይ ለምንድን ነው የምትወው? ለምንድን ነው ተስፋዬ ብሎ የተዋወቀሽ? ይመስለኛል አሁን ላይ አሁን የሳስበው ስለ አንቺና ስለ ኪሩቤል ግንኙነት ለማጣራት ብሎ ይመስለኛል። ማለት እንዴት አወቅሽ? አሃ አንቺ ነሻ የኔና የኪሩቤልን ፎቶ የሰጠሽው? አንቺ ነሻ እስከ ዛሬ ትዳራችንን ስትበጠብጪው የነበርሽው? ትዝታ ምንድን ነው የምትፈልጊው? ቆይ አሁን ደግሞ ምን ልትይ ነው? ምን ልታወሪ ነው? ምንድን ነው የምታወሪው ሀረግ? እኔ የመጣሁት ኪሩቤል ፈረንሳይ ሀገር ሊወስድሽ እንደሚፈልግ ልነግርሽ ነው። ምን? ሀረግ ተረጋግተሽ አስቢበት። እመኚ አንቺን ለመጉዳት አንድም ቀን አስቤ አላውቅም። ቻው። አዲስ በዚህ ሁኔታ እነሱ ሳይደርሱበት ሞታል። ምንድነው እንደዚህ ራስን መጉዳት? ካልተረጋጋን እፍ ሲሉን መሰባበራችን አይቀርም። እንዴት ብዬ ነው የምረጋጋው? ይቺ ማትረባ አመልማል ለጋዜጠኛው ሁሉንም ነገር ነግረዋለች። የት አገኝታው? አንተ እንዴት አወቅ? ጋዜጠኞቹ ያስፈረዱባቸውን በህገወጥ የሰዎች ዝውውር ስራ ላይ ይሰሩ የነበሩትን ዜና እንደሰማች እየፈነጠዘች ደወለችልኝ። ያንተን ፍርድ ደግሞ ነገ በቴሌቪዥን አየዋለሁ፣ ጉድህን ዘርዝሬ ስላወራው ቢገድለኝም ግድ የለኝም ብላ ጆሮዬ ላይ ዘጋችብኝ። አሃ ሰው ሁሉ ዘምቶብናል በለኛ። ግዴል እሷ እንደ ቀድመናለች። ጋዜጠኞች ግን እንዳይቀድሙን ማድረግ እንችላለን። ዛሬ ሁሉ ጋዜጠኞቹ ላይ እርምጃ መውሰድ አለ። አዲስ እንዲህ አይነት ወሬ ጮክ ተብሎ አይወራም። ወሰን አይደል እንዴ? በቃ ወሬውን መደጋገም አያስፈልግም። ሳይሰሙን ጭጭ ማድረግ። አቶ ዳኝ ቤቲም ሆነች ኤልያስ ያቀረቡት ማስተባበያ በእኔ በኩል ተቀባይነት የለውም። ሁለቱም እንደ ጋዜጠኛ ያገኙትን መረጃ አይደለም ለቀናት ለሰዓታትም ቢሆን መደበቅ አልነበረባቸው። እኛ ምንም አይነት መረጃ አልደበቅም። ቤቲ እሷ ሀሳቧን ትጨርስና ማስተባበያሽን ታቀርቢያለሽ። አቶ ዳኝ የአራጣ አበዳሪዎች ጉዳይ ለመጽሔትና ለኤልያስ ከተሰጠበት ጊዜ አንስቶ እዚህ ግባ የሚባል መረጃ አልተሰበሰበም። ኤልያስም ሆነ መጽሔት ምን ታርግሽ? ህይወቷን አደጋ ላይ ጥላ ማምጣት የሚገባትን መረጃ በሙሉ አምጥታለች። መውቀስ ካለብሽ እኔን ውቀሽ። ኤልያስ የያዝነው መወያየት ነው እንጂ መወቃቀስ አይደለም። ደግሞም አንድ ሰው የጀመረውን ሐሳብ ሳይጨርስ ማቋረጥ ከኛ የሚጠበቅ ድርጊት አይደለም። ሁላችንም ሐሳብ ይኖረናል። ሁላችንም መናገር እንፈልጋለን።
ግን በስርዓት ካላደረግነው እንዲሁ መጫጫህ ብቻ ነው የሚሆነው። እኔ ማንንም አልወቀስኩም። ለማለት የፈለኩት የአራጣ አበዳሪዎችን ጉዳይ በሚመለከት በቂ ስራና ክትትል እየተደረገ አይደለም። ሌላው ሐሳቤ ቤቲ ይህንን ጉዳይ መያዝ የለባትም። ምክንያቱም ጉዳዩ ከቤተሰቦቿ ጋር የሚያያዝ ነገር ስላለው ባትይዝ ባይ ነኝ። አቶ ዳኜ ቤቲ እናቷ የሚያውቁትን ሚስጥር እንኳን ማውጣጣት አልቻለችም። ስለዚህ ኤልያስ ያለበትን ስህተቶች አርሞ ጉዳዩን እንደጀመረው ቢጨርሰው ባይ ነው። በእርግጠኝነት ጋዜጠኞቹ ሌት ተቀን እኛን እንደ ባቢሎን ግንብ ለማፈራረስ እየሰሩ ነው። ማረጎ እናስብበት አትበለኝ። አዲስ መጀመሪያ አማራጮቻችንን እንይ። ከዛ በኋላ የቱን አማራጭ? በቴሌቪዥን ሌቦች ተብለን 25 ዓመት ተፈርዶብን ማየቱን አማራጭ? ይቅርታ አቶ ማረጉ፣ የባንክ ቤት ቀጠሮ ዛሬ ነው። አስታውሽኝ ስላሉኝ ላስታውሰው ብዬ ነው። እና ከእንግዳ ጋር ሰውን አስታውሽኝ ያልኩሽ? ውጪ። ይቅርታ። ጉዳይ ላዛዡ ነው መንገር የምፈልገው። ምን? ላዛዡ ነው መንገር የምፈልገው? ጤና ይስጥልን። ሰላም። ዋና ሳጅን አበራ እባላለሁ። ሰላም። ምን ልርዳዎት? አቶ ማረጉን ፈልጌ ነበር። አቶ ማረጉ ከእንግዳ ጋር ናቸው። አረፍ በል። የሆነ ቦታ አውቅሻለሁ ልበል? እኔ እንጃ። ጤና ይስጥልኝ። ጤና ይስጥልኝ። አቶ ደረጀን ፈልጌ ነበር። እኔ ነኝ አቶ ደረጀ። ወንድሜ በአንተ በኩል ወደ ሊቢያ መሄዱን ሰምቼ ነበር። ኧረ እኔ እንደዚህ አይነት ነገር አላውቅም። እባክህን፣ ውብሸት ይባላል። ደህንነቱ ብቻ ንገረኝ። ማን እንደላከው አላውቅም። ነገር ግን ሊቢያ እስር ቤት ውስጥ እንዳለ ሰምቻለሁ። ጓደኞቹን ቤተሰቦቻቸው ብር ልከው አስፈትተዋቸዋል። ከፈለክ አንተም ብር ልከህ ልታስፈታው ትችላለህ። ብሩ ለማንም ሰው? እኔ አገናኛለሁ። ምን ያህል ነው?
100,000 ብር። አታፍሩም? ትንሽ አታፍሩም? ለነገሩ እናንተ ምን ታደርጉ? እነሱ ናቸው እናንተን አምነው በረሃ ለበረሃ ራሳቸውን አሳልፈው የሚሰጡት። ስማ፣ እንኳን 100,000 ብር 100 ብር አልሰጥህም። የኔ ወንድም የጠየከኝን ነው የመለስኩልኝ። ለዛው ምንም የማውቀው ነገር የለም። ይቅርታ፣ ቢሮ የለቀልኝ ትወጣል? እሺ አንዷለም መቀጠል ትችላለህ። ከተባለው ውጭ ብዙ አስተያየት የለኝም። በእርግጥ ቤቲ ጉዳዩን መያዝ እንደሌለባት እስማማለሁ። ሆኖም ኤልያስ ሰሞኑን እያሳየ ያላቸው አዳዲስ ባህሪያት ጉዳዩን የመያዝ ብቃቱ እንድጠራጠር አድርጎኛል። በተረፈ ሁሉም ሀሳቦች ተገልጸዋል። ኤልያስ በተነሳው ነገር ላይ የምትለው ሀሳብ አለ? በእርግጥ መጽሔት ከጠፋ ጀምሮ በጣም ችኩልና ቁጡ እንደሆንክ ይሰማኛል። ዛሬ ሁላችሁም እንዳላችሁት ባህሪ የተቀያየሩም ሊሆን ይችላል። ግን የአራጣ አበዳሪዎችን ወንጀል ለማጋለጥ ተረጋግቼ ሰርቼ ውጤት ለማምጣት ቃል ገባለሁ። ቤቲስ የተለየ ሀሳብ አለሽ? የለኝም። ጥሩ። እንግዲህ ከሞላ ጎደል ከዛ በፊት ግን አቶ ዳኜ አንድ ቅር የሚለኝ ጉዳይ አለ። የኤልያስ ጸጉርና አለባበስ ጉዳይ ከጋዜጠኛ ስነ ምግባር አንጻር ቢታይ ጥሩ ነው። ጊዜ አጥቼ ነው ጸጉሬን ቆርጠዋል። እንደተባለው አለባበሴንም መቀየር ካለብኝ እቀይራለሁ። ጥሩ። እንግዲህ ከሞላ ጎደል መነሳት የሚገባቸው ጉዳዮች ተነስተዋል። መልስ የሚያሻቸው መልስ አግኝተዋል የሚል እምነት አለኝ። በመጨረሻ ግን ሁላችሁንም አንድ ነገር ላስጠነቅቃችሁ ፈልጋለሁ። አራጣ አበዳሪዎች ጉቦ በመስጠት ስራችንን ሊያስቆሙ ይፈልጋሉ። መፈለግ ብቻ ሳይሆን ጀምረውታል። ከዋናው ቢሮ ማስጠንቀቂያ አዘል ደብዳቤ እንዲደርሰን አድርገዋል። አቶ ማዕረጉ የተባለውንም ሰው ማንነቱን ሳይገልጽ በአካል አግኝቸው ነበር። ብር ልስጥህና ስራውን አቁም ለማለት ነበር አመጣጡ። እንግዲህ እኔ ጋር በዚህ መንገድ ከመጡ እናንተም ጋር ላለመምጣታቸው እርግጠኛ አይደለሁም። ስለዚህ ሁላችንም ለህዝብ ጥቅምና ለእውነት የቆምን ጋዜጠኞች መሆናችንን አስረግጠን ልንነግራቸው ይገባል። አለበለዚያ በዛም በዚህም እያሉ በራችንን ከማንኳኳት አይቦዝኑ። አቶ ዳኜ ጋዜጠኝነትን እንደወድና እንዳከብር ካደረጉኝ ሰዎች አንዱ አንተ ነህ። አንተ ማለት ለኔ ሞዴል ነህ።
ጥሩ ስብሰባችንን በዚሁ እናጠቃልላለን። እንግዳ እንዳለ ልንገራቸው። ግዴለህም ማረጉ። እርምጃውን ዛሬውኑ እንውሰድ። ባንዘናጋ ጥሩ ነው። እነዚህ ጋዜጠኞች የዋዛ እንዳይመስሉ። ልክ ነህ። እርምጃውን በአስቸኳይ መውሰድ አለብን። እንዴ አቶ ማረጉ እንግዳ እየፈለጉት ነው። ፖሊስ ነው። ፖሊስ? ግባ በይ። ዋና ሳጅን አበራ እባላለሁ። ሀበስ ስለ መጽሔት አንዳንድ ጉዳዮች ተጠይቆት ነበር የመጣሁት። ይቻላል። አቶ ማረጉ መጽሔት በጸሐፊነት ተቀጥራ እርሶ ጋር ትሰራ ነበር? አዎ። መሰወሯን ሰምተዋል? በፍጹም። የት ሄደች? የእርሶ ጸሐፊ ከነበረች ከስራ መቅረቷ አላሳሰበውትም? መጽሔት ከስራ ቀርታ አታውቅም። ማለት አሁንም ትመጣለች? አይ አሁንማ መልቀቂያዋን አስገብታ ስራውን በፈቃደኝነት ትለቃለች። ጥሩ። አቶ ማረጉ ከስራ የለቀቀችበትን ደብዳቤ ማግኘት ይችላለሁ? በሚገባ። ከሰራተኞች ማህደር ውስጥ የመጽሔትን የሥራ መልቀቂያ ደብዳቤ አምጪልኝ። ፋይሉን አይደለም፣ ደብዳቤውን። አዎ። እንዴ የት ለመሄድ ነው? ምንድን ነው የሆንሽው? ምን ሆንሽ? ምንም። ሴት ልጅ ስትዳር እቤቷ ሆና ነው በአገር ባህል ወግ መሰረት ብለሽኛል የመጣሁት። አሁን ግን ሁሉም ነገር ተበላሽቷል። በቃ ቆይ ምን ሆንኩ ነው የምትይው? ምንድነው የተበላሸው? ሁሉም ነገር ስራዬንም ጨምሮ በእናንተ ምክንያት ተበላሽቷል። እኛ ምን ፍጠር ይልን ብለን ነው ስራሽ የሚበላሸው? ማይ ያንቺም ያባዬም ስም አራጣ ጉዳዮች ስላለበት ስራው እንዳልሰራ ታግቻለሁ። እንኳን ደስ አለሽ። አንቺ ስራ አትሰሪ ስለተባልሽ ነው እኔን ደስ የሚለኝ።
እናንተ እኔ ሚስጥር ውስጥ ምን አገባችሁ? ወሬ ያላቀባበልሽም ብለው ነው ከስራ የሚያግዱሽ? ማይ እዚህ ቤት ከመጣው ጀምሮ ስለ አንቺም ሆነ ስለ አባዬ የምሰማው ነገር ሁሉ ከአይምሮ በላይ ሆኗል። ጭራሽ ማላቃችሁ ሰዎች ነው የሆናችሁብኝ። ሁሉ ነገር ዝብርቅርቅ ብሎብኛል፣ ሰርጌንም ጨምሮ ሁሉም ነገር ተበላሽቷል። ቆይ ሰርግሽ የተበላሸው ባል ተብየው ሌላ ሚስት ስላለችው እንጂ እኛ ቅር ብለነው አይደለም። እንዲያውም ልንገርሽ የልጃችሁ ሰርግ የታል እየተባልን መልስ አጥተን ባንቺ አንገታችንን የደፋነው እኛ ነን። ጭራሽ ባንቺ ብሰው አቶ ማረጉ ይህ ደብዳቤ የተጻፈው መጽሔት መጥፋቷ ሪፖርት በተደረገ በ3ኛው ቀን። ደብዳቤው ደግሞ የሚለው የተሻለ ስራ ስላገኘው በውላችን መሰረት 15 ቀን ስራ ሰርቼ አቆማለሁ ነው የሚለው። ምን መሰለህ ወዲያው 3 ቀን እንደሰራች ሌላ ጸሐፊ ስላገኘሁኝ መልቀቅ ትችያለሽ አልኳት። በዛው መሰረት ለቀቀች። መጽሔትን ከዛ በኋላ አይተዋት ያውቃሉ? አይ አላገኘኋትም። አቶ ማረጉ መጽሔት ጋዜጠኛ መሆኗን ያወቁት መቼ ነው? መቼም አላወቁ። ጋዜጠኛም ናት እንዴ? ለነገሩ ትሆናለች። ጎበዝ ልጅ ነች። ጥሩ። ስለ ትብብሮ በጣም ነው የማመሰግነው አቶ ማረጉ። ካላስቸገርኩት ይህንን ደብዳቤ ለማስረጃነት መጠቀም እችላለሁ? ይቻላል። ጸሐፊዋ ኮፒ ታደርግልሃለች። እኔም ብልህ ልጅቷ ጭራሽ ጠፍታለች ነው እንደምትለኝ? ለጊዜው ያለችበት አይታወቅም። አቶ ማረጉ ስለ ትብብሮ በጣም ነው የማመሰግነው። ምንም አይደል። አመሰግናለሁ። አቶ ዳኘ ባለፈው ላሳየው ያልተገባ ባህሪ ይቅርታ ልጠይቅ። ኤልያስ ጉዳዩን የግል ብቻ ባደረከው ቁጥር ሸክሙ ይበዛብሃል። የአራጣ ጉዳይ ያንተ ብቻ አይደለም፣ የሁላችንም ስራ ነው። አቶ ዳኘ ባለፈው ያስጨነቀኝ ከአቶ ማረጉ ጋር ተጨባበጡ በማየት ነበር።
ዛሬ ደግሞ ሁሉንም ነገር ለሁላችንም ግልጽ አደረገው። ብቻ ግን አቶ ዳኜ በማይሆን ነገር ስለጠረጠርኩ ይቅርታ። አይ እኔ ራሴ ባልናገረው ኖሮ አላስፈላጊ ወደሆነ ነገር ውስጥ ገብተህ ነበር። ደግሞ መጥፎ ነገር ሰራ እንኳን ብታገኝ እንደ ጋዜጠኛ ፊት ለፊት ተጋፍጠ ነበር ማስቆም የነበረብህ። እኔም በተደጋጋሚ ልነግርህ መጥቼ ግን ስላልተሳካልኝ ያልነገርኩ ትልቅ ሚስጥር አለ። አንድ ሁለቴ መጥቼ ነበር። ምንድን ነው? ሄሎ። እሺ አንዴ እየመጣሁ ነው። እንዴ ለማቶ ነገ ደርሰ ነገ ሄሎ። አቤት። ስራ ከጀመርሽ ምን ያህል ጊዜ ሆነሽ? 1 ወር አልሞላኝም። ከዚህ በፊት እዚህ ቢሮ ውስጥ ስራ የነበረችው ጻፊ ታውቂያታለሽ? አይ አላውቃት። የሆነ ልትነግሪኝ የፈለግሽው ነገር ያለ ይመስለኛል። አይ የለም። አይ ጥሩ አመሰግናለሁ። ሳጂ። አቤት።